ሰላም እንዴት አላችሁ ዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ የግሬድ 11 ኢኮኖሚክስ ማለት ነው ፓርት 2 የዩኒት 5ን ፓርት 2 ማለት ነው። የመጀመሪያው ፓርት ላይ ስለ ኦቨርቪው ኦፍ ዶሜስቲክ ትሬድ ተመልክተናል። ከዛም በተጨማሪ ስለ ኢንተርናሽናል ትሬድ ማለት ነው ቤዚሶችን ተመልክተናል። በዚህኛው ላይ ደግሞ ፓርት 2 ላይ 5.3 ላይ ቤዚክ ቲዮሪስ ኢንተርናሽናል ትሬድ ወይም ደግሞ ዋና ዋና የሚባሉ የዓለም አቀፍ ንግድ ማለት ነው ቤዚክ ቲዮሪዎች አይዲያዎችን ቲዮሪዎችን ሀሳቦችን ማለት ነው በዓለም አቀፍ ንግድ ላይ ያሉትን በዚህኛው ቶፒክ ላይ ሜን ቶፒክ ላይ የምንመለከት ነው የሚሆነው። የቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ ላለው ከወዲሁ ማለት ነው። ቀጥታ ወደ ሌሰኑ እንሄዳለን። ፈርስት ሰብቶፒክ ኢዝ የመጀመሪያው ንዑስ ርዕሳችን የሚሆነው 5.3.1 ሲሆን this is the mercantilist view on trade የመርቻንትሊስት አመለካከት በንግድ ላይ የሚል ነው። Merchantilists are a group of writers who appeared in Europe, especially in England, during the period of 1500 up to 1800 Gregorian calendar. መርቻንትሊስት የሚባሉት ማለት ነው ግሩፕ ኦፍ ራይተርስ ናቸው ወይም ደግሞ የጸሐፊዎች ቡድን ሲሆን ይህም አፒር ያደረገው የተከሰቱት በአውሮፓ ነው። በዋናነት በኢንግላንድ ላይ ወይም ደግሞ በብሪቴን በእንግሊሽ ላይ ማለት ነው። ይህም በፔሪዮዱ ደግሞ ከ1500 እስከ 1800 በጎርጎሮሳውያኑ የቀን አቆጣጠር ወይም ደግሞ ካላንደር ነው። They also appear in other countries such as Spain, France, Portugal and the Netherlands. ከኢንግላንድ በተጨማሪ በሌሎችም የአውሮፓ ሀገራት ላይ አፒር ያደረጉ የነበረ ሲሆን ልክ እንደነ ስፔን፣ እንደነ ፈረንሳይ፣ እንደነ ፖርቹጋል አይነትና እንደነ ኔዘርላንድ አይነቶቹ የሚጠቀሱ ናቸው። They were concerned with the process of nation building, not with how to make a given nation powerful economically and politically. ኮንሰርንድም የሚያደርጉት ማለት ነው የፕሮሰስ ኦፍ ኔሽን ቢልዲንግ ወይም ደግሞ የሀገር ምስረታ ላይ የኔሽን ቢልዲንግ ላይ ሂደት ላይ ሲሆን ይህም ሃው ቱ ሜክ አንድን ጊቨን ኔሽን ማለት ነው በኢኮኖሚም እንዲሁም ደግሞ በፖለቲካ ማለት ነው እንዴት ነው ሀያል ወይም ደግሞ ፓወርፉል ማድረግ የሚቻለው የሚለውን ነበር ኮንሰርን የሚያደርገው። they wrote essay on international trade that advocate an economic philosophy known as mercantilism. ከዚህም በተጨማሪ ሮት ኢሴ ድርሰትን የደረሱ ሮት ያደረገው የጻፉ ሲሆን በኢንተርናሽናል ትሬድ ላይ ማለት ነው። ይህም አድቮኬት የሚያደርገው የኢኮኖሚክ ፊሎሶፊን የኢኮኖሚ ፍልስፍናን አድቮኬት የሚያደርግ ነበር። ይህም ኖናስ የሚታወቀው መርቻንትሊዝም በመባል ነበር። The underlying view of the mercantilist was the belief that a country's wealth is based on the holding of precious metal like gold. የመርቻንትሊስት አንደርላይንግ ቪው ዋና የሆነ አመለካከቱ ማለት ነው በአንድ ካንትሪ ብሊፍ ላይ ዌልዝ ብሊፍ ላይ ማለት ነው አንድ ሀገር የሚኖራት ሀብት ማለት ነው በዋናነት ቤዝድ የሚያደርገው ወይም ደግሞ መሰረት የሚያደርገው ሆልዲንግ ኦፍ ፕሪሺየስ ሜታል ላይክ ጎልድ እነዚህ በጣም የከበሩ ሜታሎች የሚባሉ ብረቶች የሚባሉት እንደ ወርቅ እንደነ ብር አይነቶቹ ማለት ነው ያንን በያዘ መሰረት ነው ወይም ደግሞ የአንድ ሀገር ሀብት የሚመሰረተው ወርቅንና እንዲሁም ደግሞ ፕሪሺየስ ሜታሎችን ባለው በያዘው ሆልድ ባረገው መጠን ወይም ደግሞ ቫልዩ ልክ ነው ዌልዙ የአንድ ሀገር ሀብት የሚወሰነው የሚል እምነት ወይም ደግሞ ቢሊፍ ነበራቸው። such a revenue would contribute to increase spending and a rise in domestic output and employment. እንደነዚህ አይነት ገቢ ማለት ነው ኮንትሪቢዩት ስፔንዲንጉ ኢንክሪዝ እንዲያደርግ እንዲጨምርና እንዲሁም ደግሞ የተለያዩ ወጪዎች እንዲጨምሩና ራይዝ ኢን ዶሜስቲክ አውትፑት ኤንድ ኢምፕሎይመንት በሀገር ውስጥ ላይ ወይም ደግሞ በዶሜስቲኩ ላይ ማለት ነው ምርታማነትና የስራ ቅጥር ማለት ነው እንዲጨምር ያደርጋል ኮንትሪቢዩት ያደርጋል አስተዋጽኦ ያደርጋል። According to them, for a nation to be powerful economically and politically, the nation should accumulate as much gold and precious metal as possible, which were used as the medium of exchange at that time. እንደ ከነሱ አኳያ ማለት ነው according to them ማለት ነው አንድ ኔሽን አንድ ሀገር ሉዓላዊ ሀገር ማለት ነው ፓወርፉል በኢኮኖሚም እንዲሁም ደግሞ በፖለቲካ ማለት ነው ሀያል እንዲሆን
እነዚህ ጎልድ እና ፕሪሸስ ሜታል የሚባሉትን ወይም ደግሞ ወርቅና የከበሩ ሜታሎች የሚባሉትን አኩሙሌት ማድረግ መሰብሰብ መቻል አለበት እስከቻለው አስማች አስ ፖሲብል ማለት ነው። አስ ፖሲብል ዊች ዌር ዩዝድ ቱ ደ ሚዲየም ኤክስቼንጅ አት ዳት ታይም በዛ ጊዜ እንደ መገበያ ወይም ደግሞ ሚዲየም ኦፍ ኤክስቼንጅ ይጠቀሙባቸው ስለነበር ይህንን አኩሙሌት ማድረግ ማለት ነው ለአንድ ሀገር ኢኮኖሚካሊ እና ፖለቲካሊ ሀያል እንዲሆን ያደርጋል ብለው ያስቀምጡ ነበር። ቱ አኩሙሌት ላርጀር አማውንት ኦፍ ጎልድ ኤንድ ፕሪሸስ ሜታል ኤ ካንትሪ ሹድ ኤክስፖርት ሞር ዳን ኢትስ ኢምፖርት። ብዙ የሆነ ላርጅ አማውንት ኦፍ ጎልድ ብዙ የሆነ ወርቅና እንዲሁም ፕሪሸስ ሜታሎችን ደግሞ ለመሰብሰብ አኩሙሌት ለማድረግ ለማከማቸት ማለት ነው ኤ ካንትሪ አንድ ሀገር ኤክስፖርት ማድረግ ወይም ደግሞ ለውጭ ገበያ የተለያዩ ጥሬ ዕቃዎችን ማቅረብ መቻል አለበት ዳን ኢትስ ኢምፖርት ወደ ሀገር ውስጥ ከማስገባት ይልቅ። ኤክስፖርት ዌር ኮንሲደርድ ጉድ ቢኮዝ ዴይ ጀነሬት ሪቬኑ ቱ ዘ ኤክስፖርቲንግ ኔሽን በት ኢምፖርትስ ዌር ኮንሲደርድ ባድ ሲንስ ዘይ ኢምፕላይ ፔመንትስ ቱ አዘር ካንትሪስ። በዚህም ኤክስፖርትስ ማለት ነው ጉድ ወይም ደግሞ በጣም መልካም ተደርገው መወሰድ ጀመሩ። ምክንያቱም ለዛ ሀገር ለኤክስፖርቲንግ ኔሽኑ ወይም ደግሞ እቃውን ለሚያቀርበው ለውጭ ገበያ ለሚያቀርበው ሀገር ኔሽን ማለት ነው ጀነሬት ሪቬኑ የተለያዩ ገቢዎችን ስለሚያስገኙ ወይም ጀነሬት ስለሚያደርጉ። ነገር ግን ኢምፖርት ወይም ደግሞ ከውጭ ማስገባት ደግሞ ባድ መደረግ ወይም ደግሞ መልካም እንዳልሆነ ጥሩ እንዳልሆነ ኮንሲደርድ መደረግ ተጀመረ። ምክንያቱም ለሌላ ሀገራቶች ኢምፕላይ ፔመንት ወይም ደግሞ ክፍያን ስለሚፈጽም ማለት ነው። Increasing export would enable a country to obtain a large amount of gold and precious metal, whereas decreasing import would prevent the country's holding of gold and precious metal being depleted. በዚህም ኤክስፖርትን ወይም ደግሞ የውጭ ገበያ የሚቀርቡ የተለያዩ ጥሬ ዕቃዎችን ማለት ነው መጨመር ኢንክሪዝ ማድረግ ማለት ነው ለካንትሪ ላርጅ አማውንት ኦፍ ጎልድ እና ፕሬሲየስ ሜታል እንድታገኝ ያስችላታል እንደ የተለያዩ ወርቆች። ምክንያቱም የተለያየ እቃ ሲሸጥ በዛ ጊዜ ሚዲየም ኤክስቼንጅ የነበረው ወርቅ እና ፕሬሲየስ ሜታሎች ስለነበር በዛም ኢንክሪዝ እንዲያደርግ ያስችላቸዋል ማለት ነው። የነበራቸውም ብዙ ወርቅ እና ፕሬሲየስ ሜታል እንዲያገኙም ያስችላቸዋል። ነገር ግን ዌራስ ማለት ነው ዲክሪዚንግ ኢምፖርትን ደግሞ በዚሁ መቀነስ ደግሞ ማለት ነው ከውጭ ገበያ የሚገቡ የተለያዩ እቃዎችን መቀነስ ዲክሪዝ ማድረግ ደግሞ ሆልዲንግ ኦፍ ጎልድ ኤንድ ፕሬሲየስ ሜታል ቢንግ ዲፕሌትድ ከመሆን ወይም ደግሞ በሌላ ሀገር ያላቸው ያቺ ሀገር ማለት ነው ያላት ወርቅና እንዲሁም የተለያዩ ፕሬሲየስ ሜታል በሌሎች ሀገራት ማለት ነው ከመወሰድ ወይም ዲፕሌትድ ከመደረግ ፕሪቬንት ያደርጋል ወይም ደግሞ ይከላከላል ማለት ነው። Thus, if a country could achieve a favorable trade balance or a surplus of export over imports, it would enjoy payment that are received from the rest of the world in the form of precious metal, primarily gold and silver. በዚህም ማለት ነው ኢፍ ኤ ካንትሪ አንድ ካንትሪ ፋቨረብል ትሬድ ባላንስ ካለው ወይም ደግሞ በጣም ተስማሚ የሆነ የንግድ መመጣጠን ሚዛናዊነት ካለው ይህም ማለት ሰርፕላስ ኦፍ ኤክስፖርት ኦቨር ኢምፖርት ከኢምፖርቱ ኤክስፖርቱ ከበለጠ ማለት ነው ካለው ማለት ነው ኢት ውድ ኢንጆይ ፔመንት የተለያዩ ከረስቱ ተወልድ ከተቀረው ዓለም ማለት ነው የሚመጡ የተለያዩ ክፍያዎችን ሪሲቭድ በማድረግ ኢንጆይ ያደርጋል ማለት ነው። ይህም ኢን ዘ ፎርም ኦፍ ፕሪሸስ ሜታል እነዚህ ፕሪሸስ ሜታል በተባሉት ማለት ነው በዋናነት ወርቅና ብርን የሚይዝ ነው። በዛ ጊዜ ኦልሬዲ እንዳሁኑ ብር የሚታተምበት ስላልነበር በወርቅና እንዲሁም ደግሞ በብር በሜታሉ ማለት ነው ብር ኦልሬዲ ሜታሉ ማለት ነው በሱ ነበረ። ስለዚህ ሊትራሊ እንደዚህ አይነት ነገር በዋናነት ፕሬሺየስ ሜታሎች ማለት ነው በብዛት ከረስት ኦፍ ዘ ወርልድ ወይም ከተቀረው ዓለም እንዲያገኙ ያስችላቸዋል። such surplus received contribute to a rise in domestic output and employment እንደዚህ አይነት ሰርፕላስም ሪሲፒትም ማለት ነው የዶሜስቲክ አውትፑት እና ኢምፕሎይመንት የሀገር ውስጥ ምርታማነትና እንዲሁም ደግሞ ስራ ማለት ነው ስራ ማግኘት ስራ ቅጥር ራይዝ እንዲያደርግ እንዲጨምር የራሱን የሆነ ኮንትሪቢዩት የሚያደርግ ወይም ደግሞ አስተዋጽኦ ያደርጋል ማለት ነው። To promote a favorable trade balance, the merchant list advocate government regulation of trade. ፋቨረብል የሆነ በጣም ተስማሚ የሆነ ትሬድ ባላንስም እንዲኖር ፕሮሞት ለማድረግ ማለት ነው የመርቻንት ሊስት ገቨርንመንት ሬጉሌሽን ኦፍ ትሬድን ወይም ደግሞ በንግድ ላይ ያለ የተለያየ የመንግስት ማለት ነው ህጎችን ሪጉሌት እንዲያደርግ አድቮኬት ያደርጋል። they advocated the imposition of tariff, quota and other commercial policy to minimize import to protect a nation trade position. ከዚህም በተጨማሪ
ኢምፖዚሽን ኦፍ ታሪፍን መጣልን፣ ኮታ የተለያየ መጠኖችን መገደብ፣ የሚገቡ ወደ ሀገር ውስጥ የሚገቡ እቃዎች መገደብ፣ ኮታ መጠናቸውን ኳንቲቲውም ማለት ነው። ታሪፍ ደግሞ ያው በታክስ መልክ የሚጣል ነው። ኦልሞስት አድቮሉም እና እንዲሁም ደግሞ ስፔሲፊክ ተብለው የሚከፈሉ ናቸው። አዘር ኮሜርሻል ፖሊሲ ቱ ሚኒማይዝ ኢምፖርት፣ እነዚህ ኢምፖርትን ማለት ነው ወይም ደግሞ ወደ ሀገር ውስጥ የተለያዩ እቃዎችን ከሌሎች ማስገባትን የሚቀንሱትን ኮሜርሻል ፖሊሲዎች መውሰድ ነው። ይህም የኔሽኑን ትሬድ ፖዚሽን ወይም ደግሞ የዛን ሀገር የንግድ ቦታውን ማለት ነው ፕሮቴክት ለማድረግ ወይም ለመከላከል ነው። ዲስ ሲቹዌሽን ኢምፕላይድ ዳት ኢንተርናሽናል ትሬድ ወዝ ኤ ዜሮ ሰም ጌም ኢን ዊች ዋን ካንትሪ ኢኮኖሚክ ጌን ወዝ አቺቭድ አት ዘ ኤክስፔንስ ኦፍ አናዘር። ይህ ሲቹዌሽን ወይም ይህ ሁኔታ ምንን ይጠቁመናል ማለት ነው? በዓለም አቀፍ ንግድ ላይ ዜሮ ሰም ጌም የሚባል ነገርን ይጠቁመናል። ይህ ዜሮ ሰም ጌም ማለት የካንትሪ ኢኮኖሚክ ጌን ወይም ደግሞ የዛች ሀገር የኢኮኖሚ ከኢኮኖሚ የምታገኘው ጥቅም ማለት ነው አቺቭድ የሚደረገው የሚሳካው አት ዘ ኤክስፔንስ ኦፍ አናዘር፣ በሌሎቹ ሀገራት ወይም በሌሎቹ ወጪ ወይም ደግሞ ኤክስፔንስ ነው ማለት ነው። ስለዚህ እዚህ ጋር ትርፍ ለማግኘት የሌሎቹን ሴክሪፋይስ ተደርጎ ወይም ደግሞ አት ዘ ኤክስፔንስ ኦፍ አናዘር በሌሎቹ ወጪ ላይ መሰረት ተደርጎ ነው። ይህ ደግሞ ዜሮ ሰም ጌም እንዲሆን ወይም ደግሞ የዜሮ ድምር ጨዋታ እንዲሆን ያደርገዋል ማለት ነው። የኢንተርናሽናል ትሬድ በመርቻንት ሊስት ላይ ነበር። The idea of merchant list was refuted by some group of thinkers called the classical thinker, who perceived that a nation wealth is reflected in its productivity capacity, not will its ability to produce final goods and service, and not its holding ኦፍ ፕሬሽስ ሜታል። የመርቻንቲሊዝም አይዲያ ማለት ነው ሀሳቡ ማለት ነው ሪፊዩትድ ተቃውሞ የቀረበ በሰም ግሩፕ ኦፍ ቲንከር ኮል ክላሲካል ቲንከር በሚባሉ ሪፊዩትድ የተደረገ ወይም ደግሞ ተቃውሞ የቀረበበት ሲሆን እነዚህም ክላሲካል ቲንከር በመባል ይታወቁ ነበር። ግሩፕ ኦፍ ቲንከር ወይም ደግሞ የተለያዩ የአሳቢያን ቡድን ነበር። who perceived that nation wealth reflected in its productive capacity እነሱም ሪፍሌክትድ እነሱም ፐርሲቭድ የሚያደርግ የተቀበሉት ማለት ነው የአንድ ኔሽን ዌልዝ ወይም ደግሞ የአንድ ሀገር ሀብት ማለት ነው ሪፍሌክትድ የሚንጸባረቀው በፕሮዳክቲቭ ካፓሲቲ ወይም ደግሞ በአምራችነት ባለው አቅም ወይም ችሎታ ላይ ነው። ይህም አንድ ፋይናል እና ጉድ ኤንድ ሰርቪስን ወይም ደግሞ የመጨረሻ ጥሬ ዕቃና እንዲሁም አገልግሎትን በምን ያህል አቅም ችሎታ ፕሮዲስ ያደርጋል ወይም ያመርታል የሚለውን ኤቢሊቲውን የሚሸፍን ነው። ኤንድ ኖት ኢትስ ኦንሊ ኢን ፕሬሸስ ሜታል ኖት እነዚህ ፕሬሸስ ሜታል ወይም ጎልድ እና ሜታልን በያዘ ሳይሆን ምን ያህል ያመርታል ፕሮዳክቲቭ ካፓሲቲው ምንድን ነው የሚለው የአንድ ሀገር ኔሽን ዌልዝን የሚወስነው እሱ ነው የሚለው ብለው የሚያስቀምጡ በክሪቲካል ቲንከር የመርቻንትሊስት አይዲያ ሪፊዩትድ ሆኗል። the state or not changing over time view of the world economy by the mercantilist was also later criticized. ሌላኛው ስታቲስቲክ ወይም ደግሞ ኖት ቼንጂንግ ኦቨር ታይም በጊዜ ሂደት ያልተለወጠው ቋሚ የነበረው ቪው አመለካከት በወርልድ ኢኮኖሚ ላይ የነበረው በመርቻንትሊስት ማለት ነው እየቆየ ክሪቲሳይዝድ እንዲሆን ወይም ደግሞ እንዲተችና የተለያየ ክሪቲሲዝሞች ወይም ደግሞ ግምገማዎች እንዲቀርቡበትና ትችቶች እንዲቀርቡበት አችሉ ነበር። አዳም ስሚዝ advocated a dynamic view of the world economy which suggested that both trading partners could simultaneously enjoy higher level of consumption and production with free trade. አዳም ስሚዝም ማለት ነው የዳይናሚክ ቪው ኦፍ ዘ ወርልድ ኢኮኖሚ የተለየውን የዓለማችን አመለካከት በኢኮኖሚ ላይ ያለውን አመለካከት የተለየ አመለካከት አድቮኬት የሚያደርግ ሲሆን ይህም ሰጀስት የሚያደርገው አመለካከት ማለት ነው ትሬዲንግ ፓርትነሮች ሁለቱም ማለት ነው በሁለቱም መካከል በሻጭም በገዢ መካከል ሲሚልተንስሊ ቦዝ ኦፍ ደም ማለት ነው ሃየር ሌቭል ኦፍ ኮንሰምፕሽን እና ፕሮዳክሽን በፍሪ ትሬድ ኢንጆይ ማድረግ መቻል አለባቸው። ሁለቱም ትልቅ የሆነ ማለት ነው የፍጆታንና እንዲሁም ደግሞ የምርታማነት ሂደትን በነጻ ገበያ ስርዓት መካከል ኢንጆይ ማድረግ አለባቸው የሚልን አይዲያ ሰጀስት የሚያደርግ አድቮኬት የሚያደርግ ቪውን ለዓለም አስቀምጦ ነበር አዳም ስሚዝ ማለት ነው። Although mercantilism has its limitation, the doctrine has at least two modern features. mercantilism የራሱ የሆነ ማለት ነው ሊሚቴሽኖች ገደቦች ቢኖሩትም ማለት ነው ዶክትሪኑ ግን
ቱ ሞደርን ፊቸር ወይም ደግሞ ሁለት ዘመናዊ የሆኑ ፊቸሮች ነበሩ። የመጀመሪያው ፈርስት ኢት ዋዝ ሃይሊ ናሽናሊስቲክ ጊቪንግ ኤ ሪላቲቭ ኢምፖርታንስ ቱ ዘ ዌል ቢንግ ኦፍ ዘ ሆም ኔሽን ራዘር ዛን ዘ ፎሬን ኔሽን። ይህም የመጀመሪያው ሃይሊ የሆነ ናሽናሊስቲክ ወይም ደግሞ ሀገረ ወዳድነት ያለው ነው። ይህም ጊቪንግ ሪላቲቭ ኢምፖርታንስ ይሰጣል ለሆም ኔሽኑ ወይም ደግሞ ለዛ ምርቱ ለሚካሄድበት ሀገር ማለት ነው። አንጻራዊ የሆነ ጥቅምን ዌልቢንግ ደህንነት ላይ ያለውን ጥቅምን ይሰጣል ማለት ነው። ራዘር ዛን ዘ ፎሬን ከውጭ ሀገር ይልቅ ማለት ነው። ቱዴይ ዜር አር ፐብሊክ ኦፊሻል ሁ አርጊው ዳት ኤክስፖርት አር ጉድ ቢኮዝ ዴይ ክሬት ጆብስ ኢን ኤ ካንትሪ ኤንድ ኢምፖርትስ አር ኖት ጉድ አስ ዴይ ቴክ ጆብስ ፍሮም ዘ ሴም ካንትሪ። በአሁኑ ጊዜ ራሱ ማለት ነው ፐብሊክ ኦፊሻሎች አርጊው ያደርጋሉ፣ ይከራከራሉ ማለት ነው። ይህም ኤክስፖርት ወይም ደግሞ ለውጭ ገበያ ማቅረብ በጣም ጥሩ ነው፣ መልካም ነው። ምክንያቱም በዛ ሀገር ላይ የተለያዩ ስራዎችን ስለሚፈጥር። ነገር ግን ኢምፖርት ማድረግ ወይም ወደ ሀገር ውስጥ ደግሞ የተለያዩ ጥሬ እቃዎችን ማስገባት ኖት ጉድ ጥሩ አይደለም። ይህም የተለያዩ ስራዎችን ከሀገሪቱ ስለሚወስድ ማለት ነው። በሌሎች ሲሰራ ኦልሬዲ ሀገሪቱ ውስጥ ስራ ቴክ ስለሚያደርግ ከሀገሪቱ ውስጥ ኖት ጉድ ወይም ደግሞ ጥሩ አይደለም ባድ ነው ብለው የሚወስዷሉ። ኢቨን ኢን ቱዴይስ ወርልድ በአሁኑ ዘመን ላይ እንኳን ማለት ነው። ሰከንድ መርቻንትሊዝም ፋቮር ዘ ሬጉሌሽን ኤንድ ፕላኒንግ ኦፍ ኢኮኖሚክ አክቲቪቲ አስ አን ኢፌክቲቭ ሚንስ ኦፍ ፎስተሪንግ ዘ ጎልስ ኦፍ ዘ ኔሽን ዲስ ኢዝ ኦልሶ ማኒፌስትድ ኢን ቱዴይስ ወርልድ ኢን ዲፍረንት ፎርምስ። ሁለተኛ ላይ ያለው ደግሞ መርቻንትሊዝም ፋቮርድ የሚያደርገው ማለት ነው ሬጉሌሽን የተለያዩ ህጎችን እና ሬጉሌሽኖች መርሆችን ፕላኒንግ ኢኮኖሚክ አክቲቪቲ የተለያየ እቅድ የወጣላቸው የኢኮኖሚ እንቅስቃሴዎችን ፎስተር እንዲያደርጉ የሚያስቀምጥ ኢፌክቲቭ ሚንስ ኦፍ ፎስተሪንግ ጎልስ ኦፍ ዘ ኔሽን የሀገሪቱን አላማ የሚያሰራጩ ፎስተር የሚያደርጉ ኢፌክቲቭ እንዲሆን ወይም ደግሞ ተጽዕኖ እንዲያሳድር የሚያደርጉ የተለያዩ ሬጉሌሽኖች እና ፕላኒንግ ኦፍ ኢኮኖሚክ አክቲቪቲን ፋቮርድ ያደርግ ነበር፣ ይደግፍ ነበር። በዚህም ዲስ ኦልሶ ማኒፌስትድ ኢን ቱዴይስ ወርልድ ኢን ዲፍረንት ፎርምስ። ይህም አሁን በምንኖርበት ዓለም ላይ እንኳን ማለት ነው በተለያየ ሁኔታ በተለያየ ፎርም ማለት ነው ማኒፌስት የሚደረግ የሚገለጽ ነው። ይህ ኦልሬዲ የተለያየ ኢኮኖሚክ ፕላኒንጎች አክቲቪቲ ማለት ነው ያ ኢን ደ ፋቮር ኦፍ ደ ጎልስ ኦፍ ደ ኔሽን። ዳዘር ሰብቶፒኪዝ በዚህ ውስጥ ላይ ያለው ሌላኛው ንዑስ ርዕሳችን የሚሆነው 5.3.2 ሲሆን በክላሲካል ትሬድ ቲዮሪስ ወይም ደግሞ የክላሲካል የንግድ አይዲያዎች ናቸው። ይህም 5.3.2 ነው። Classical economics refers to the economic thought of the period from the mid-18th to the mid-19th century. የክላሲካል ኢኮኖሚክስ ሪፈር የሚያደርገው ማለት ነው የተለያየ የኢኮኖሚክ አይዲያዎች የኢኮኖሚክ ቶቶች ሀሳቦች ማለት ነው ከ18ኛው ክፍለ ዘመን አጋማሽ እስከ 19ኛው ክፍለ ዘመን አጋማሽ ድረስ የነበሩትን ያሉ የኢኮኖሚክ ቶቶችን የሚሸፍን ነው ክላሲካል ኢኮኖሚክ የምንለው ወይም ሪፈር የሚያደርግልን። This is roughly the period from the 1716 up to the 1815s. ይህም ፔሪድ ማለት ነው በዋናነት ማለት ነው ከ1760 እስከ 1850 በግሪጎሪያን ካላንደር ነው ያው ድረስ የነበረውን የሚይዝ ነው። አዳም ስሚዝ ኤንድ ዴቪድ ሪካርዶ were among the principal advocates of this economic thought. አዳም ስሚዝ እና እንዲሁም ዴቪድ ሪካርዶ ማለት ነው በዚህ በኢኮኖሚክ ቶት ላይ ማለት ነው ዋና ፕሪንሲፓል አድቮኬተሮች ዋና የሆኑ አቀንቃኞች የነበሩ ናቸው። ያው አዳም ስሚዝ የአብሶሉት አድቫንቴጅ ዴቪድ ሪካርዶ ደግሞ የኮምፒቲቲቭ አድቫንቴጅ ዋና አርቃቂዎች እንደሆኑ ሁሉም ኦልሬዲ ኢትስ ኖን የሚታወቅ ነገር ነው። ለዚህም ነው በዛ ጊዜ ፕሪንሲፓል አድቮኬቶች የነበሩት ማለት ነው። ክላሲካል ኢኮኖሚክ ቲዮሪ was essential about growth and development of a country. የክላሲካል ኢኮኖሚክ ቲዮሪ ማለት ነው በዋናነት ኢሴንሻሊ የአንድ ሀገር ካንትሪ ግሮዝ እና ዲቨሎፕመንት ላይ እድገትና ብልጽግና ላይ የሚያተኩር ነው። they wanted to investigate the nature and the cause of the wealth of nation and the distribution of national product among the factor of production. በዚህም ማለት ነው they wanted investigate የኔቸሩን ኮዝ ኦፍ ዌልዝን የአንድ ሀገር ሀብት ማለት ነው የሚረጋገጥበትን ኔቸሩን ተፈጥሮንና ምክንያቱም ኢንቨስቲጌት የሚያደርጉ ለማጥናት የሚፈልጉ ኢንቨስቲጌት የሚያደርጉ ሲሆን ይህም ኤንድ the distribution of national product among the factor of product ከዚህም በተጨማሪ የተለያየ ናሽናል ፕሮዳክት ወይም የሀገር አቀፍ ጥሬ ዕቃዎች ማለት ነው ዲስትሪቢዩሽን ስርጭትን በተለያየ ፋክተር ኦፍ ፕሮዳክሽን በተለያየ አምራች ኃይሎች ላይ መሰረት ያደረገውንም ኢንቨስቲጌት የሚያደርጉ ናቸው።
አዳም ስሚዝ ፕሪንሲፓል ኦፍ አብሶሊት አድቫንቴጅ አዳም ስሚዝ ፕሪንሲፓል ኦፍ አብሶሊት አድቫንቴጅን በዚህ ላይ የምንመለከት ሲሆን አዳም ስሚዝ 1723 አፕ ቱ 1790 የኖረ ሰው ነው። was a Scottish philosopher and an economist educated at the University of Glasgow and Oxford and subsequently a professor of moral philosophy at Glasgow University Glasgow University አዳም ስሚዝ ማለት ነው ከ1723 ከ1790 ድረስ የኖረ የስኮቲሽ ፊሎሶፈር የስኮትላንድ ፈላስፋና ኢኮኖሚስት የነበረ ሰው ሲሆን የተማረውም በግላስጎ ዩኒቨርሲቲ እና እንዲሁም በኦክስፎርድ ዩኒቨርሲቲ በተከታታይነት ነው። እሱም ማለት ነው የፕሮፌሰር ኦፍ ሞራል ፊሎሶፊ በግላስጎ ድጋሚ ማለት ነው ግላስጎ ዩኒቨርሲቲ ፕሮፌሰር ኦፍ ሞራል ፊሎሶፊ የሆነ ነበር ማለት ነው። he was a leading advocate of free trade on the ground that it promotes the international division of labor እሱም ማለት ነው የፍሪ ትሬድን አድቮኬት የሚያደርግ የፍሪ ትሬድ የነጻ ገበያ ስርዓትን የሚመራ ሊድ የሚያደርግ የአድቮኬሲው ማለት ነው ሊደር መሪ የነበረ ሲሆን በዚህም ግራውንድ ዳት ፕሮሞትስ ኢንተርናሽናል ዲቪዥን ኦፍ ሌበርን ወይም ደግሞ የስራ ክፍፍልን በዓለም አቀፍ ደረጃ ላይ ያለውን የሚደግፍ ፕሮሞት የሚያደርግ ነበር። in 1776 አዳም ስሚዝ published his famous book an inquiry into the nature and cause of wealth of nation በ1776 አዳም ስሚዝ ማለት ነው የሱን በጣም ፌመስ ታዋቂ የነበረ መጽሐፉን ያተመ ሲሆን ይህም መጽሐፉ an inquiry into nature of cause of wealth of nation የሚባል ነበር። ይህም in which he attacked the mercantilist view on trade and advocates free trade as the best policy for all nation እሱ ማለት ነው በዚህ መጽሐፉ ላይ ማለት ነው የመርቻንትሊስት አመለካከትን አታክድ ያደረገ ያጠቃ የተለያዩ አይዲያዎችን ያነሳ ሲሆን ኦን ትሬድ ኤንድ አድቮኬት ፍሪ ትሬድ በንግድ ላይ ያነሳ ሲሆን የፍሪ ትሬድን ወይም ደግሞ የነጻ ገበያ ስርዓትም አቀንቃኝ አድቮኬት ነበር። ይህም ቤስት ፖሊሲ ፎር ኦል ኔሽን ለሁሉም ኔሽኖች በጣም ምርጥ የሆነ ፖሊሲ ነው ብሎ ያስቀመጠው ነበር ማለት ነው የነጻ ገበያ ስርዓትን። አኮርዲንግ ቱ ስሚዝ ትሬድ ቢትዊን ቱ ኔሽን ኢዝ ቤዝድ ኦን አብሶሊት አድቫንቴጅ ከስሚዝም አኳያ ማለት ነው ንግድ በሁለት ሀገራት መካከል የሚካሄደው መሰረት ማድረግ ያለበት አብሶሊት አድቫንቴጅ ላይ ወይም ደግሞ ፍጹማዊ ተጠቃሚነት ላይ መሆን መቻል አለበት ብሎ ያስቀመጠ ነበር። to explain the concept of absolute advantage የአብሶሉት አድቫንቴጅን ኮንሰፕት ኤክስፕሌን ለመግለጽ ያክል ማለት ነው he used a simple analogy ቀላል የሆነ አናሎጊን ወይም ደግሞ ምክንያታዊነት መውሰድ ይቻላል። he argued that a tailor does not make his own shoes but exchange a suit for shoes from a shoemaker እሱም ማለት ነው ቴይለር ወይም ደግሞ ልብስ ሰፊ ማለት ነው የራሱን የሆነ ሹ ወይም ደግሞ የራሱን የሆነ ጫማ ማዘጋጀት አይችልም። ምክንያቱም እሱ ልብስ ሰፊ ነው። ነገር ግን በሱት ፎር the shoe from the shoemaker ነገር ግን በሱፍ ማለት ነው በሱፍ ከጫማ ሰሪ ማለት ነው በጫማ መቀየር ይችላል የሚለውን ያስቀምጣል። በቀላሉ በዚሁ አናሎጊ መመልከት ይቻላል። ምክንያቱም ኦሬዲ ልብስ ሰፊ ስለሆነ ጫማ ማዘጋጀት አይችልም፣ ነገር ግን ሱፍ ማዘጋጀት ይችላል። ስለዚህ ሌላው ደግሞ ጫማ ማዘጋጀት ይችላል። ስለዚህ ጫማና ሱፉን በመቀየር ማለት ነው ኤክስቼንጅ ማድረግ ይችላል። this is a simple analogy for absolute advantage through exchange both the shoemaker and the tailor gain በዚህም ኤክስቼንጅ መለዋወጥ ማለት ነው ሹሜከሩም ጫማም አዘጋጁም ልብስ ሰፊውም ማለት ነው ተጠቃሚዎች ወይም ደግሞ አድቫንቴጆች ናቸው ማለት ነው። ጌን አላቸው ወይም ደግሞ ጥቅም አላቸው። in the same manner the country could gain by trading with other countries በዚህ በተመሳሳይ ሁኔታ ማለት ነው አንድ ሀገር ጌን ማድረግ አለባት ከሌላ ሀገር ጋር ንግድ በምትፈጽም ሰዓት ማለት ነው የሆነ የሚያገኙት ጥቅም ሊኖር ሊያገኙ ይገባል ማለት ነው። according to Smith nation could benefit from international exchange of goods by concentrating on the production of goods that they could make most cheaply ከስሚዝም አኳያ ማለት ነው አንድ ኔሽን አንድ ሀገር ቤኔፊት የምታደርገው from international exchange of goods ማለት ነው የተለያየ ባለም አቀፍ ንግድ የተለያየ የፕሮዳክት መቀየር ወይም መሻሻጥ መግዛት መሸጥ ላይ ማለት ነው ቤኔፊት የምታደርገው የምትጠቀመው by concentrating on the production of goods that they could make most cheaply በቀላሉ በቺፕሊ ወይም ደግሞ በርካሽ ዋጋ በሚያመርቱት በርካሽ ዋጋ
ፕሮዳክት በሚያደርጉት ማለት ነው ፕሮዳክሽን መሰረት በማድረግ ነው ኮንሰንትሬት። ምክንያቱም ቺፕሊ ከሆነ ርካሽ ከሆነ ያ እቃ ማለት ነው የሚያመርቱት እቃ በቀላሉ የዓለም አቀፍ ንግድ ላይ ማለት ነው ተፈላጊነት ስለሚኖረው በቀላሉ ዋጋ ጥሩ ኳሊቲ ካለው ተፈላጊነት ይኖረዋል። he advocated a laissez-faire pronounced laissez-faire approach to economic system which argued that economic affairs of society are best guided by the decision of individuals እሱ ማለት ነው የሌዝስፌር አቀንቃኝ የነበረ አድቮኬትድ የነበረ ሲሆን ፕሮናውንስድም የሚደረገው ላይ ዳይ ፌር ተብሎ ነው። ይህም አፕሮች ኦፍ ኢኮኖሚ ሲስተም ሲሆን አርጌ የሚያደርገውም የአንድ ኢኮኖሚክ አፌርስ ወይም ደግሞ የአንድ ኢኮኖሚ ጉዳይ ማለት ነው ኦፍ ሶሳይቲ በዛ ማህበረሰብ ውስጥ ያለው ጋይድድ ሊደረግ የሚገባው በዲሲሽን ኦፍ ኢንዲቪጁዋል በግለሰቦቹ ውሳኔ መሆን መቻል አለበት። ባይ ዘ ዌይ አሁን ላይ ዓለም ላይ ያለው ሁሉም ፍሪ ትሬድን የሚጠቀም ነው። እንደምትመለከቱ ጎቨርንመንት ኢንተርቬንሽን በጣም ሎ ነው። እያንዳንዱ ኢንዲቪጁዋል ግለሰብ ማለት ነው የማምረትና መሸጥ ሁኔታውን የሚወስነው ኢንዲቪጁዋል ወይም ግለሰቡ ነው ማለት ነው። ማርኬቱም ደግሞ በዲማንድና ሰፕላይ ወይም ደግሞ በፍላጎትና በአቅርቦት ላይ የተመሰረተ ማርኬት ነው ያለው። ይህም ኦልሬዲ እሱ ያስቀመጠው የፍሪ ትሬድ እስካሁን ድረስ ኢቨን አሁን ላይ ማለት ነው ባደጉት ሀገራት በትልልቅ ሀገራት በዩኤስ ሊሆን ይችላል በጃፓን በትልልቅ ሀገራት ላይ አድቮኬት የሚደረግ ወይም ደግሞ ጥቅም ላይ ትግበራ ላይ ፕራክቲካል ላይ የዋለ ነው ማለት ነው። ለዚህም ነው ዲሲሽን ኦፍ ኢንዲቪጁዋል ወይም በግለሰብ ውሳኔ ላይ የሚመሰረት መሆን መቻል አለበት ብሎ ያስቀመጠው። laissez-faire is French for let people do as they choose or allow to do። laissez-faire የፍሬንች ቃል ሲሆን ማለት ነው ይህም let people do they choose የመረጡትን ሰዎች እንዲያደርጉ ሌት አድርጓቸው ፍቀዱ ወይም ደግሞ allow to do መፈቀድ መቻል አለበት ለማድረግ allow መደረግ መቻል አለበት የሚለውን ትርጉም የሚሰጥ ነው። Smith advocate a policy of laissez-faire which allows individuals to pursue their own activity within the bounds of law and order in respect of for property rights። ስሚዝም ማለት ነው የፖሊሲ ኦፍ ሌዝስፌርን አድቮኬት የሚያደርግ የነበረ ሲሆን ይህም የአንድ ኢንዲቪጁዋልን ማለት ነው የራሳቸውን የሆኑ አንድ ግለሰብ their own activity የሚያደርጉትን አክቲቪቲ ማለት ነው ድርጊቶች ማለት ነው ፐርሱ እንዲያደርጉ የራሳቸው እንዲከተሉ የሚያደርግ ነበር። ይህም within the bound of law and order in respect of property right የተለያየ የፕሮፐርቲ ራይቶችን መብቶችን ባከበረ መልኩ የዛች ሀገርን ህግና ስርዓትን ባከበረ መልኩ ማለት ነው አንድ ኢንዲቪጁዋል አንድ ግለሰብ የራሳቸውን their own activity እንዲያደርጉ አሉ የሚያደርግ የሚፈቅድ ነበር። the proper የሚፈቅድ ነው the proper already አሁን ድረስ ስላለ ነው ያልኩት። the proper role of the government was to see that the market was free to function by removing the barriers to effective operation of the market። የproper role of the government ወይም ደግሞ ወሳኝ የሚባል የመንግስት ሚና ማለት ነው በዚህ ላይ was to see the market ገበያውን መመልከትና እንዲሁም ደግሞ ፍሪ ቱ ፋንክሽን የተለያየ ነገሮችን ለማድረግ ማለት ነው ነፃነት መስጠት መቻል አለበት። ይህም የተለያዩ ባሪየሮችን ኢፌክቲቭ ኦፕሬሽን ኦፍ ዘ ማርኬትን እንዳያደርግ የሚገድቡ ባሪየሮችን ሪሙቭ በማድረግ ወይም ደግሞ በማጥፋት ነው ማለት ነው። የተለያየ ገበያውን በደንብ እንዲሳለጥ የሚያደርጉ ሊገድቡ የሚችሉ ባሪየሮችን በማጥፋት እንዲሁም ደግሞ was free to function የተለያዩ ነገሮችን በነፃነት እንዲያደርጉ ማስቻል እቺ the role of the government የመንግስት ሚና ነች ማለት ነው በሌዝስፌር ላይ። Not a laissez-faire approach to economic system argues that economic affairs of society are best guided by the decision of individuals። laissez-faire approach ማለት ነው የኢኮኖሚክ ሲስተም ሲሆን የኢኮኖሚክ ሲስተም አርጌ የሚያደርገው የኢኮኖሚክ affairs of society best guide የሚሆነው በዲሲሽን ኦፍ ኢንዲቪጁዋል ወይም ደግሞ በግለሰብ ውሳኔ ላይ ነው። በአንድ ማህበረሰብ ውስጥ ያለ የተለያየ የኢኮኖሚክ አፌሮች ወይም የኢኮኖሚ ጉዳዮች ማለት ነው የሚወሰኑት በግለሰቡ ዲሲሽን ላይ ውሳኔ ላይ ነው የሚለውን አድቮኬት የሚያደርግ የኢኮኖሚክ ሲስተም ወይም የኢኮኖሚክ ስርዓት ነው።
In other words, he argued that mutually beneficial trade can be achieved based on what he referred to as absolute advantage. በሌላ አገላለጽ ማለት ነው he argued mutually beneficial ትሬድን ወይም ደግሞ በጋራ ተጠቃሚነት ላይ መሰረት ያደረገ ንግድን አቺቭድ የሚሳካው ማለት ነው መሰረት የሚያደርገው አብሶሉት አድቫንቴጅን ነው። አብሶሉት አድቫንቴጅ በቀላል አናሎጂ ከላይ ያስቀመጥነው ምሳሌን የሚወስድ ነው። this is sometimes called absolute cost advantage ይህም አንዳንድ ጊዜ absolute cost advantage በመባልም ይታወቃል። the absolute cost advantage is the ability of one country to produce one of the two goods at a lower cost relative to its trading partner. የአብሶሉት ኮስት አድቫንቴጅ ማለት ነው የሚገለጸው ኤቢሊቲ ችሎታ ወይም ደግሞ አቅም ሲሆን ይህም የአንድ ሀገር አቅም ወይም ችሎታ ነው። ይህ ችሎታ ምንድነው? ፕሮዲስ ዋን ኦፍ ዘ ቱ ኦር ጉድስ አት ሎወር ኮስት ሪላቲቭ ቱ ኢትስ ትሬዲንግ ፓርትነር ካላቸው የትሬዲንግ ፓርትነር ወይም ደግሞ የንግድ ፓርትነሮች አንፃር ማለት ነው ከነሱ አንፃር የአንድ ወይም ደግሞ ሁለት የተለያዩ ጥሬ ዕቃዎችን ባነሰ ዋጋ ማምረት ነው። ይህ አብሶሉት ኮስት አድቫንቴጅ ይባላል ማለት ነው። ካሉ የተለያዩ ትሬዲንግ ፓርትነሮች አንፃር ወይም ደግሞ ከሚሻሻጠው ከሚገዛዘው ጋር ኔሽን ወይም ደግሞ ሀገር አንፃር ማለት ነው የተለያዩ ጥሬ ዕቃዎችን ወይም ደግሞ አንድ ሊሆን ይችላል ሁለት የተለያዩ ጥሬ ዕቃዎችን ባነሰ ዋጋ ማምረት ነው አብሶሉት ኮስት አድቫንቴጅ የሚባለው። ፎር ኤግዛምፕል ኢትዮጵያ ፕሮዲስ ኮፊ አት ኤ ሎወር ኮስት ኤንድ ሴልስ ኢት ቱ ሜኒ ኢሮፒያን ካንትሪስ ሂንስ ኢትዮጵያ ሃዝ አብሶሉት አድቫንቴጅ ኢን ዘ ፕሮዳክሽን ኦፍ ኮፊ። በዚህም ለምሳሌ ብንመለከት ኢትዮጵያ ማለት ነው ኮፊን ወይም ደግሞ ቡናን ፕሮዲስ ታደርጋለች ታመርታለች። ይህም በሎወር ኮስት እና በጣም ባነሰ ወጪ ነው። የሴልስ ቱ ሜኒ ኢሮፒያን ካንትሪስ ለብዙ የአውሮፓ ሀገራትም ደግሞ ትሸጣለች። በዚህም ኢትዮጵያ ሃዝ አብሶሉት አድቫንቴጅ ኢን ዘ ፕሮዳክሽን ኦፍ ኮፊ። በዚህም ኢትዮጵያ ቡና ምርት ላይ ማለት ነው አብሶሉት አድቫንቴጅ አላት ማለት ይቻላል ማለት ነው። on the other hand European countries such as Germany and France have an absolute advantage in the production of processed goods such as machines and perfumes. በሌላ ስንመለከት ደግሞ ማለት ነው የአውሮፓ ሀገራት ማለት ነው እንደነ ጀርመን እና ፍራንስ አይነቶቹ ማለት ነው አብሶሉት አድቫንቴጅ ያላቸው ፕሮሰስድ በሆኑ ጉዶች ላይ ወይም ደግሞ በፋብሪካ ላይ በሚሰሩ የተለያዩ ጥሬ ዕቃዎች ላይ ነው። ለምሳሌ እንደ ማሽኖች አይነቶችና እንዲሁም ደግሞ እንደ ፐርፊውም እንደ ሽቱ አይነቶቹ የሚካተሱና የሚጠቀሱ ናቸው። we say Ethiopia has absolute cost disadvantage in the production of these items and hence needs to import them from countries with absolute advantage. በዚህም ማለት ነው ኢትዮጵያ በዚህ በፐርፊውም እና በማሽን ላይ ማለት ነው አብሶሉት ኮስት ዲስአድቫንቴጅ ይኖራታል። እሷ አብሶሉት አድቫንቴጅ የሚኖራት በኮፊ ላይ ነው ማለት ነው። በዚህም in the production of these items በእነዚህ በማምረት ሂደት አብሶሉት ኮስት ዲስአድቫንቴጅ ስለሚኖራት ኢትዮጵያ በዚህ ምክንያት ማለት ነው ኢምፖርት ዲስ እነዚህን የተለያዩ ጥሬ ዕቃዎች ማለት ነው አብሶሉት አድቫንቴጅ ካላቸው ሀገራት ኢምፖርት ማድረግ መቻል ወይም ደግሞ ወደ ሀገር ውስጥ ማስገባት መቻል አለባት ማለት ነው። ኢምፖርት የራስ አብሶሉት አድቫንቴጅ ያለውን ኢትዮጵያ በቡናን ኤክስፖርት ታደርጋለች። አብሶሉት አድቫንቴጅ ካላቸው ደግሞ ከሌሎች እንደነ ጀርመን እንደነ ፍራንስ አይነቶች ሀገራት ደግሞ የተለያዩ ማሽኖችን እና እንዲሁም ደግሞ ፐርፊውሞችን ሽቶችን ታስገባለች ማለት ነው። this is what we call absolute advantage። ሁለቱንም ሙቹዋል ቤኔፊሻሪ የሚባለውም ይህ ነው ማለት ነው። Smith argued that trade is mutually beneficial ኦሬዲ አሁን ያልኩትም ማለት ነው ሙቹዋሊ ቤኔፊሻል ነው and it is a positive sum game but not a zero sum relationship as assumed by the mercantilist. ስሚዝም ማለት ነው የትሬድ ወይም ንግድ ማለት ነው ሙቹዋሊ ቤኔፊሻል ሁለቱንም አካላት ተጠቃሚ ማድረግ መቻል አለበት የሚለውን የሚያስቀምጥ ሲሆን ይህም ፖዚቲቭ ሰም ጌም መሆን መቻል አለበት። አዎንታዊ የሆነ ድምር ጨዋታ መሆን መቻል አለበት። ነገር ግን እንደ ዜሮ ሰም ሪሌሽንሺፕ ወይም ደግሞ የዜሮ ድምር ግንኙነት እንዳለው በመርቻንትሊስት አስዩም እንደተደረገው አይነት መሆን የለበትም የሚለውን አድቮኬት ወይም አርጊው የሚያደርግ ነበር። he presented a powerful argument for expanding trade and reducing the many trade controls that characterize the mercantilist period. እሱም ማለት ነው የተለያየ ፓወርፉል አግሪመንቶችን ፕሬዘንት ያደረገ የገለጸ በጣም ትልልቅ አርጊመንቶችን የገለጸ ፕሬዘንት ያደረገ የነበረ ሲሆን ኤክስፓንዲንግ ትሬድ ኤንድ ሪዲዩሲንግ ሜኒ ትሬድ ኮንትሮል የተለያየ ንግድን በማስፋፋትና እንዲሁም ደግሞ የተለያዩ የንግድ
ገዳቢዎችን ኮንትሮል ተቆጣጣሪ ቁጥጥሮችን ማለት ነው ሪዲዩስ የሚያደርጉ የሚቀንሱ ነገሮችን አርጊመንቶችን ፓወርፉል አግሪመንቶች ፕሬዘንት ያደረገ የገለጸ ነበር። እነዚህም ካራክተራይዝ የሚደረጉት ማለት ነው በመርቻንትሊስት ፔሪድ ካራክተራይዝ የሚደረጉ ነበሩ። The view of Adam Smith and his colleagues about international trade is called classical thought. የአዳም ስሚዝ አመለካከትና የሱ የስራ ባልደረቦች ሂዝ ኮሌጅስ አመለካከት ማለት ነው በኢንተርናሽናል ትሬድ ላይ በዓለም አቀፍ ንግድ ላይ የነበረው ክላሲካል ቶት በመባል ይታወቅ ነበር ማለት ነው። Not mutually beneficial trade between two nations will take place if each country has an absolute cost advantage in the production of one or the two goods according to the other absolute advantage principles of አዳም ስሚዝ። ሙቹዋሊ ቤኔፊሻል ትሬድ የምንለው ማለት ነው በሁለት ሀገራት ቱ ኔሽን ዊል ቴክ ፕሌስ ሁለት ሀገራት መካከል የሚካሄድ ሲሆን ይህም ኢፍ ኢች ካንትሪ እያንዳንዱ ካንትሪ ሀገርም ማለት ነው አብሶሊት ኮስት አድቫንቴጅ ይኖረዋል በፕሮዳክሽን ኦፍ ዋን ኦፍ ደ ቱ ጉድስ ከሁለቱ እቃዎች መካከል በአንዱ እቃ ላይ ማለት ነው አብሶሊት ኮስት አድቫንቴጅ ይኖረዋል። በዚህም አኮርዲንግ ቱ ደ አብሶሊት አድቫንቴጅ ፕሪንሲፕል በአዳም ስሚዝ ላይ መሰረት ያደረገውን ማለት ነው። በዚህም ሁለቱ አብሶሊት ኮስት አድቫንቴጅ ያለው በአንዱ ጉድ ሌላኛው ደግሞ አብሶሊት ኮስት አድቫንቴጅ በሌላኛው እቃ አለው። ለምሳሌ በላይ ባለው ምሳሌ ብንመለከት የኢትዮጵያ በኮፊ ላይ ያላት ፍራንስ ደግሞ በፐርፊውም ላይ ወይም በሽቶ ላይ ያላቸው። ስለዚህ የሙቹዋሊ ቤኔፊሻል የሚለውን ትሬድን የሚገልጽ ነው። assuming a two country and two product model ሁለት ሀገራትና ሁለት የተለያዩ ጥሬ ዕቃዎችን ሞዴልን አስዩም አድርጉ አስቡ ማለት ነው። assume international trade and specialization will be beneficial when one country has an absolute advantage that is can produce its good using less resource in the production of one goods whereas another country has absolute cost advantage in the production of another good ይህም ኦልሬዲ አሁን የጠቀስነው ሙቹዋሊ ቤኔፊሻል ነው የሚገልጽ ሲሆን እነዚህም ማለት ነው በኢንተርናሽናል ትሬድ እና ስፔሻላይዜሽን ላይ ቤኔፊሻል ተጠቃሚ የሚሆኑ ናቸው። ይህም አንድ ካንትሪ ማለት ነው አብሶሊት አድቫንቴጅ አለው። ይህም አንድን ያንን ጥሬ ዕቃ ማለት ነው ፕሮዲስ የሚያደርገው ለስ ሪሶርስ ወይም ደግሞ ጥቂት የሆነ ሀብቶችን ተጠቅሞ ነው ኢን ዘ ፕሮዳክሽን ኦፍ ዋን ጉድ ያንን ጥሬ ዕቃ ለማምረት ማለት ነው። ሌላኛው ካንትሪም እንደዚሁ አብሶሊት ኮስት አድቫንቴጅ አለው ማለት ነው። ይህም በፕሮዳክሽን ኦፍ አናዘር ጉድ በተቀረው ሌላኛው ዕቃ ላይ ማለት ነው። በዚህም ሙቹዋሊ ቤኔፊሻል ይሆናሉ። ስሚዝ ፌልት that it was far better for a country to import good that could be produced overseas more efficiently than to manufacture them at home ስሚዝም ማለት ነው ኢት ዋዝ ቤተር ለአንድ ካንትሪ ለአንድ ሀገር በጣም ጥሩ ነው በዛ ሀገር ላይ በዛች ካንትሪ ላይ ማለት ነው ለማምረት ያንን ኦቨርሲ ኤፊሽንትሊ ለማድረግ ማኒፋክቸር ሆም ለማድረግ በጣም ከባድ የሆኑ የተለያዩ ጥሬ ዕቃዎችን ከሌላ ሀገር ኢምፖርት ማድረግ ለአንድ ሀገር በጣም ጥሩ ነው ብሎ የሚያስቀምጥና አርጊው የሚያደርግ ነው። ይህንን ለምሳሌ ብንመለከት በኮምፒውተር እና በተለያዩ ቴክኖሎጂ እቃዎች ብንመለከት እንደነዚህ እቃዎችን በሀገር ውስጥ ለማምረት በጣም ከባድ ያደርገዋል። ቴክኒካሉ ኖውሃው ቴክኖሎጂው በጣም ትልልቅ የሚያስፈልግ ሲሆን ነገር ግን በቀላሉ ከሌሎች ሀገር በማስገባት እዚህ ደግሞ በቀላሉ ሊመረት የሚችለው የአግሪካልቸራል ፕሮዳክትን በማምረት ማለት ነው ማድረግ ኢት ኢዝ ቤተር መልካም ነው የሚለውን የሚያስቀምጥ ኦልሬዲ ፎር ኤግዛምፕል ለምሳሌ ብንመለከተው ነው። ኢን አዘር ወርድስ ካንትሪስ ውድ ኢምፖርት ጉድስ ኢን ዘ ፕሮዳክሽን ኦፍ ዊች ዴይ ሃድ አን አብሶሉት ዲስአድቫንቴጅ አጌንስት ዘ ኤክስፖርቲንግ ካንትሪ። በሌላ ቋንቋ ማለት ነው ካንትሪዎች ወይም ደግሞ ሀገራት የሚያስገቡት እቃ ወይም ደግሞ ኢምፖርት የሚያደርጉት ጉድ ማለት ነው በፕሮዳክሽን ላይ አብሶሉት ዲስአድቫንቴጅ ያላቸው በኤክስፖርቲንግ ካንትሪ ወደ ሀገር ውስጥ በሚያስገባው ሀገር አንጻር ማለት ነው አብሶሉት ዲስአድቫንቴጅ ያላቸውን እቃ መሆን መቻል አለበት ማለት ነው። ይህም ሌላኛው ሀገር በርካሽ ዋጋ ከነሱ ይልቅ ማምረት የቻለውን እቃ ነው ማስገባት መቻል ያለባቸው። on the other hand countries would export goods in the production of which they had an absolute advantage over the importing country። በሌላ መልኩ ደግሞ ኤክስፖርት ማድረግ ያለባቸው ጥሬ እቃ ማለት ነው አብሶሉት አድቫንቴጅ ያላቸው በዛ ፕሮዳክሽን ላይ ያንን በማምረት ያንን ጥሬ ዕቃ በማምረት ሂደት ላይ ፍጹማ የሆነ አድቫንቴጅ ጥቅምን ያላቸው ላይ መሆን መቻል አለባቸው ኦቨር ዘ ኢምፖርቲንግ ካንትሪ ኢምፖርት ከሚያደርጉት ካንትሪ አንጻር ማለት ነው።
Not a positive sum game. Positive sum game is a situation where all players can receive a positive return or benefit in their collaboration. ፖዘቲቭ ሰም ጌም ወይም ደግሞ አዎንታዊ ድምር የሆነ ጌም ማለት ነው። ሲቹዌሽን ሁኔታ ሲሆን ይህም ኦል ፕሌየርስ ሁሉም ተጫዋቾች ማለት ነው። ያው ኦልሬዲ ሁሉም በዛ ንግድ ላይ ያሉት ማለት ነው ሪሲቭ ፖዘቲቭ ሪተርን አሉት አዎንታዊ የሆነ ሪተርን ወይም ደግሞ ጥቅም ወይም ደግሞ ምላሽ ያለው በኮላቦሬሽናቸው በጥምርታቸው ወይም ደግሞ ንግድ በሚያካሄዱ ሰዓት የሚኖራቸው ፖዚቲቭ የሆነ ሪተርን ካላቸው ይህ ፖዚቲቭ ሰም ጌም ይባላል። የዜሮ ሰም ጌም የዜሮ ሰም ጌም ወይም ደግሞ ዜሮ ድምር ጨዋታ ደግሞ ማለት ነው። እንደ አዘር ሃንድ ኢዝ አን አሬንጅመንት ዌር ዋን ፓርቲ ሎስስ ኤንድ አናዘር ፓርቲ ቴክስ ዘ ሆል ጌን ፍሮም ዴር ኢንተራክሽን ኦር ኮላቦሬሽን። ይህ ደግሞ አሬንጅመንት ሲሆን አንድ ፓርቲ ሉዝ ያደርጋል ያጣል ማለት ነው። የተቀረው ፓርቲ ደግሞ ሆል ጌን ፍሮም ደ ኢንተራክሽን ኦር ኮላቦሬሽን ከኢንተራክሽኑ ከግንኙነቱ ወይም ደግሞ ከጥምርታው ማለት ነው ሁሉንም የሆነ ጌን ወይም ጥቅም ይወስዳል ማለት ነው። አንደኛው ደግሞ ሙሉ በሙሉ ያጣል ሎስ ያደርጋል። ይህ የዜሮ ድምር ጨዋታ ወይም ዜሮ ሰም ጌም ይባላል። To illustrate the mutual gains from trade, look at the following simplifying assumption. የሙቹዋል gains from trade ለመረዳት ማለት ነው እነዚህ የሚከተሉትን ቀላል አሰምሽኖች መመልከት ይቻላል። The first one is there are only two countries and two goods. የመጀመሪያው ሁለት ሀገራትና ሁለት ጥሬ ዕቃ ብቻ ነው ያለው only ማለት ነው። Labor is the only factor of production and it is homogeneous and fixed in amount. የሰው ኃይልም ማለት ነው the only factor production በማምረት ሂደት ውስጥ የሚጠቅም ብቸኛው ፋክተር ኦፍ ፕሮዳክሽን ሲሆን ሆሞጂኒየስ እና ፊክስድ አማውንት ወይም ደግሞ ተመሳሳይነትና ቋሚ የሆነ መጠን ያለው ነው። the value or price of the good is equal to the amount of labor time which is used in the production of the good. This is the labor theory of value. የቫልዩ ኦር ወይም ደግሞ ፕራይስ ኦፍ ጉድ ወይም ደግሞ የጥሬ ዕቃው ቫልዩ መጠን ወይም ደግሞ ዋጋው ማለት ነው ከሌበር ታይሙ ጋር አማውንት ጋር ወይም ደግሞ ከሰው ኃይል ጊዜ መጠን ጋር እኩል ኢኳል መሆን መቻል አለበት ማለት ነው። ይህም በፕሮዳክሽን ኦፍ ዳት ጉድ ያን ጥሬ ዕቃ ለማምረት በሚወስደው ታይም ላይ ወይም ጊዜ ላይ ማለት ነው። ይህም this is the labor theory of value የሌበር ቲዮሪ ቫልዩ በመባልም ይታወቃል። ሌበር is mobile within the country but immobile internationally. የሰው ኃይልም በሀገር ውስጥ በዛ ሀገር ውስጥ ማለት ነው ሞባይል ተንቀሳቃሽ የሆነ ሲሆን በኢንተርናሽናሊ ግን ኢሞባይል ወይም ደግሞ ተንቀሳቃሽ ሆነ ነው። ሌበር is fully employed in both countries. የሰው ኃይልም በሁለቱም ሀገራት ላይ fully employed ሙሉ በሙሉ ተቀጣሪነት ላይ ኢምፕሎይ የሚደረግ ነው። The level of technology that is used to produce the goods is constant. ያንን ጥሬ ዕቃ ለማምረትም የሚወሰደው የቴክኖሎጂ ደረጃዎች ማለት ነው ኮንስታንት ወይም ደግሞ ቋሚ ናቸው። ትራንስፖርቴሽን ኮስት አር ዜሮ የመጓጓዣ ወጪዎች ዜሮ ወይም ደግሞ ምንም ናቸው። Money is not used as a medium of exchange rather the two countries engaged in barter trade. ገንዘብ ማለት ነው ሚዲየም ኦፍ ኤክስቼንጅ ወይም ደግሞ የመገበያ አይደለም ማለት ነው። ራዘር ቱ ካንትሪ ሁለቱ ካንትሪዎች የሚገበያዩት በባርተር ትሬድ ነው። ይህም ጉድስ አር ኤክስቼንጅ ፎር አዘር ጉድስ የተለያየ ጥሬ ዕቃ ይሰጣል ሌላ ጥሬ ዕቃ ይመጣል ማለት ነው። የላይኛ መጀመሪያ ላይ አብሶሉት አድቫንቴጅ ሊወሰድነውን ኤግዛምፕል ብንወስድ ሲዩቱን ይሰጠዋል ወይም ደግሞ ሱፉን ይሰጠዋል ሹ ወይም ደግሞ ጫማውን ደግሞ ይወስዳል ማለት ነው። ይህም ባርተር የሆነ ሲስተም ሚዲየም ኦፍ ኤክስቼንጅ ነው ያለው። ኢንስቲቱሽናል ሲቲንግ ኢዝ ፐርፌክት ኮምፒቲሽን የኢንስቲቱሽናል የተቋማዊ ሲቲንጉ ደግሞ ፐርፌክት የሆነ ኮምፒቲሽን ወይም ደግሞ ፍጹም የሆነ ውድድሮች ያለበት ነው። Given the above assumption, table 5.1 demonstrate that mutually beneficial trade is possible between two countries. የላይኛውን አሰምሽኖች በመነሳትም የሰንጠረዥ 5.1 ማለት ነው ዲሞንስትሬት ያደርግልናል። ይህም mutual beneficial ትሬድን የጋራ ተጠቃሚነትን መሰረት ያደረገ ንግድን ሲሆን ይህም በሁለት ሀገራት መካከል የሚቻል መሆኑን ነው። Let us assume trade between Ethiopia and China of coffee and clothes production. ለምሳሌ በኢትዮጵያና በቻይና መካከል ያለ
በኮፊ በቡናና እንዲሁም በክሎዝ ወይም ደግሞ በልብስ ምርት ላይ ያለውን እንመልከት። ሌታስ አሲዩም አድርጎ ኦልሬዲ ፎር ሲምፕሊሲቲ አሲዩም ዳት ኢች ካንትሪ ኢዝ ኢንዶድ ዊዝ 2 ዩኒትስ ኦፍ ላበር ኦንሊ። በቀላሉ ለመመልከት ማለት ነው እያንዳንዱ ካንትሪ ማለት ኢትዮጵያና ቻይና ማለት ነው ኢንዶድ ያደረጉት በ2 ዩኒትስ ኦፍ ላበር ኦንሊ በሁለት የሌበር ዩኒት የሰው ኃይል ነው። Ethiopia has an absolute advantage in the production of coffee while China has an absolute advantage in the production of clothes. ኢትዮጵያ በኮፊ በማምረት ወይም ቡና በማምረት ደረጃ አብሶሉት አድቫንቴጅ አላት። ቻይና ደግሞ ልብስ በማምረት ደረጃ ማለት ነው አብሶሉት አድቫንቴጅ አላት። the absolute advantage is indicated by difference in productivity. የአብሶሉት አድቫንቴጁ ደግሞ ኢንዲኬትድ የሚጠቀመው ባላቸው የምርታማነት ዲፍረንስ ወይም ደግሞ ልዩነት ነው። to put the example clearly, Ethiopia produce 4 kilogram of coffee as opposed to the 1 kilogram of coffee per labor hour in China. ይህንንም በቀላሉ በግልጽ ለማስቀመጥ ይህንን ምሳሌ ማለት ነው ኢትዮጵያ 4 ኪሎግራም ቡና ማለት ነው ታመርታለች as opposed to the 1 kilogram coffee per labor hour in China. የ1 ኪሎግራም ኮፊ በቻይና ላይ ያለውን በተቃረነ መልኩ ኢትዮጵያ 4 ኪሎግራም ታመርታለች ፕሮዲዩስ ታደርጋለች። hence Ethiopia is more effective in coffee production and has an absolute cost advantage. በዚህም ኢትዮጵያ ማለት ነው በጣም ሞር ኢፌክቲቭ እና እንዲሁም በቡና ምርታማነት ኮፊ ፕሮዳክሽን ላይ ሞር ኢፌክቲቭ የሆነች ሲሆን ይህም አብሶሉት ኮስት አድቫንቴጅ እንዲኖራት ያደርጋል። ምክንያቱም ኢትዮጵያ 4 ኪሎ ግራም ያመረተችበትን ቻይና ላይ 1 ኪሎ ግራም ነው። በዚህም 3 ኪሎ ግራም ልዩነት ወይም ዲፍረንስ ስላለው ማለት ነው። ለዚህም ነው the absolute advantage is indicated የሚሆነው the difference in productivity ባላቸው የምርታማነት ልዩነት ነው የሚለው። በዚህም regarding the clothes production, China is more productive since once labor hour produce 5 yard of clothes as opposed to 2 yard in Ethiopia. በክሎዝ ፕሮዳክሽን ስንመለከት ግን ማለት ነው ቻይና ሞር ፕሮዳክቲቭ የሆነች ወይም ደግሞ በጣም ምርታማ የሆነች ሲሆን ይህም 1 laborer hour produce 5 yard of clothes ስለሚያመርት ነው። ይህም አንድ ሌበረር ወይም ደግሞ አንድ ሌበረር ሃወር ማለት ነው የአንድ የሳይል ሰዓት ማለት ነው 5 ያርድ ኦፍ ክሎዝን ልብስን ማለት ነው ያመርታል። ይህም በኢትዮጵያ ላይ 2 ያርድ ኢን ኢትዮጵያ የሆነው ማለት ነው። በዚህም ዲፍረንሱ ኦልሞስት 3 ያርድ ኦፍ ክሎዝ ዲፍረንስ ይኖረዋል ማለት ነው። ለዚህም ነው ቻይና አብሶሉት ኮስት አድቫንቴጅ ያላት በክሎዝ ላይ። the total output before trade is 5 kilogram of coffee in 7 yard of clothes. this situation is sometimes called autarky. በዚህም የቶታል አውትፑቱ ከንግድ በፊት የነበረው ቶታል አውትፑት ማለት ነው 5 ኪሎ ግራም ኦፍ ኮፊ እና እንዲሁም ደግሞ 7 ያርድ ኦፍ ክሎዝ ይሆናል ማለት ነው። ይህም ሲቹዌሽን አተርኪ በመባል ይታወቃል። Note, autarky is a situation where there is no international trade and a country is assumed to be self-sufficient. autarky የሚባለው ማለት ነው ሲቹዌሽን ሁኔታ ሲሆን ይህም በኢንተርናሽናል ነው ኢንተርናሽናል ትሬድ ምንም አይነት ዓለም አቀፍ ንግድ የለም ማለት ነው እና ያቺ ሀገርም ማለት ነው assumed to be self-sufficient ራሷን በራሷ ችላ የምትቆም ወይም ደግሞ self-sufficient የሆነች ሀገር ስትሆን autarky ይባላል ማለት ነው። Assume that the two countries will completely specialize in the production of a good in which they have absolute advantage. ይህም ኦልሬዲ ሁለት ሀገራቶች ማለት ነው ስፔሻላይዝ ናቸው የተለያዩ ጥሬ ፕሮዳክሽን ኦፍ ጉድ ኢን ዊች they absolute advantage ባላቸው ጥሬ ዕቃ ላይ ማለት ነው ኮምፕሊትሊ ስፔሻላይዝ ናቸው ሁለት ሀገራት አስዩም አድርጓቸው ወይም ኦልሬዲ አስቡት ማለት ነው። as indicated in table 5.1 Ethiopia will move all its resources toward the production of coffee and China will produce only clothes. ሰንጠረዥ 5.1 by the way ሰንጠረዥ 5.1 it's here almost ስንደርስበት በደንብ ዲቴይል እንመለከተዋለን። ኦልሬዲ ከላይ ያለው ዲስክሪፕሽናል የሆነ ኤክስፕላኔሽን ነው ስለዚህ ቴብል ማለት ነው። ስለዚህ ኦልሬዲ በዚህም ኢንዲኬት እንደተደረገው እንደተጠቆመው ኢትዮጵያ will move all its resources toward the production of coffee and China will produce only clothes. ቻይና ልብስ ብቻ ታመርታለች ኢትዮጵያ ደግሞ toward the production of coffee ወይም ደግሞ ወደ ቡና ምርቱ ትገባለች። with 2 units of labor ኢትዮጵያ will produce 8 kilogram of coffee and China will produce 10 yard of clothes. በዚህም with 2 units of labor በሁለት የሰው ኃይልም ማለት ነው ኢትዮጵያ 8 ኪሎ ግራም ማምረት ሲችል የኮፊ ቡና
ማምረት ስትችል ቻይና ደግሞ 10 ያርድ ኦፍ ክሎዝ ወይም ደግሞ ልብስ ታመርታለች። ቢፎር ትሬድ ቶታል ወርልድ ፕሮዳክሽን ኢዝ 5 ኪሎ ግራም ኦፍ ኮፊ ኤንድ 7 ያርድ ኦፍ ክሎዝ። ከንግዱ በፊት የነበረው ቶታል ፕሮዳክሽን ወርልድ ፕሮዳክሽን 5 ኪሎ ግራም ቡናና 7 ያርድ ኦፍ ክሎዝ ነው። ኢፍ ዘ ቱ ካንትሪስ ዩዝ ዋን ሌበር ቱ ፕሮዲስ ኢች ጉድ። እነዚህም ካንትሪዎች ኢፍቱ ሁለቱም ካንትሪዎች ማለት ነው ዋን ሌበር ከወሰዱ 2 ሌበር ሲወስዱ ነው ኦልሞስት 10 ያርድ ኦፍ ክሎዝ እና 8 ኪሎ ግራም የሚመጣው። 1 ያርድ ከወሰደ የምናገኘው ይህ 5 ኪሎ ግራሙ እና 7 ያርድ ኦፍ ክሎዙ ነው። Now let us introduce international trade. Assume that the two countries want to trade some of excess amount of the good they have produced through specialization. በስፔሻላይዜሽን ያላቸውን ማለት ነው ወደ ኢንትሮዲዩስ ኢንተርናሽናል ትሬድን አሁን መምጣት እንችላለን ወይም የዓለም አቀፍ ንግድ ላይ መምጣት እንችላለን። ይህም እነዚህ ሁለት ሀገራት ማለት ነው some of excess amount የተረፋቸውን excess amount ማለት ነው ለመሸጥ ወይም goods produce specialization ያሉትን ለመሸጥ ያስቀምጣሉ። በዚህ assume also that the rate of the exchange is 1 kilogram of coffee for 1 yard of cloth, 1:1 for simplicity, and they went to exchange 4 units of the goods. በዚህም ሬቱ ኤክስቼንጅ ማለት ነው 1 ኪሎ ግራም ኮፊ ወደ 1 ያርድ ኦፍ ክሎዝ ይሆናል። ይህም ሬሾቸው 1:1 ይሆናል። ይህም ለቀላል ነው ለፎር ሲምፕሊሲቲ ነው እንደዚህ የተቀመጠው። they went to exchange 4 units of good የፈለጉት ደግሞ 4 units of good ወይም ደግሞ ጥሬ ዕቃ ነው። from this we can understand the Ethiopia sells 4 units of coffee and would receive 4 units of cloth in return. በዚህም ማለት ነው ኢትዮጵያ ማለት ነው 4 ዩኒት ኦፍ ኮፊ ወይም ቡና ትሸጣለች፣ 4 ዩኒት ኦፍ ክሎዝን ኢን ሪተርን በምላሹ ታገኛለች። ምክንያቱም the ratio 1:1 ስለሆነ ነው። 1:2 ቢሆን ኖሮ ማለት ነው 4 ዩኒትስ ከተፈለገ ኢትዮጵያ ኦልሞስት 4 ኪሎ ግራም ወይም ደግሞ 4 ዩኒት ኦፍ ኮፊ ትሸጣለች፣ 8 ዩኒት ኦፍ ክሎዝ ደግሞ ታገኝ ነበር። ነገር ግን ለሲምፕሊሲቲ ለቀላሉ ማለት ነው 1:1 ስለሆነ ኢን ሪተርን 4 ክሎዝ ኦፍ ኢን ሪተርን በምላሹ ታገኛለች። after trade consumption equals to 4 kilogram of coffee and 4 yard of clothes in Ethiopia and 4 kilogram of coffee and 6 yard of clothes in China. ከንግድ በኋላ ማለት ነው ኮንሰምፕሽኑ ወይም ፍጆታው ማለት ነው 4 ኪሎ ግራም ኦፍ ኮፊ እና እንዲሁም ደግሞ 4 ያርድ ኦፍ ክሎዝ ማለት ነው በኢትዮጵያ የሚመጣ ሲሆን 4 ኪሎ ግራም ኦፍ ኮፊ እና 6 ያርድ ኦፍ ክሎዝ ደግሞ በቻይና ላይ ይመጣል። in this way the total gains due to specialization and trade is 2 kilogram of coffee and 4 yard of clothes. በዚህ መንገድም ማለት ነው በአጠቃላይ የተገኘው ጌኑ ቶታል ጌኑ ማለት ነው በስፔሻላይዜሽን በዚህ ንግድ ላይ 2 ኪሎግራም ኦፍ ኮፊ እና 4 yard of clothes ይሆናል። the lion's share of the gains from trade goes to China and this is due to productivity difference in the assumed terms of trade or rate of exchange. የአንበሳውን ድርሻ የሚወስደው በጌኑ ላይ ማለት ነው ጎስ የሚያደርገው ወደ ቻይና ሲሆን ይህም በፕሮዳክቲቪቲ ዲፍረንስ ወይም ደግሞ በምርታማነት ልዩነት ነው። ይህም assumed terms of trade or rates of exchange የተለያየ ሬት ኦፍ ኤክስቼንጅን እና እንዲሁም ደግሞ የተለያየ የንግድ ስምምነቶችን መሰረት ባደረገ መልኩ this example can be taken as a proof showing that both countries could benefit from trade and thus trade is not a zero sum game. ይህ ምሳሌ ማለት ነው እንደ ፕሩፍ መውሰድ ይቻላል። ምክንያቱም ሁለቱም ካንትሪ ቤኔፊት ፍሮም ትሬድ ከንግዱ ተጠቃሚ እንደሆኑና ኖት ዜሮ ሰም ጌም ንግዱ የዜሮ ድምር ጨዋታ እንዳልሆነ የሚያሳይ ነው። this is table 5.1 የሰንጠረዥ 5.1 ሲሆን ይህም gains from trade due to in specialization of according to absolute advantage ነው። ቢፎር ትሬድ ኢትዮጵያ እና ቻይና አለ። ቢፎር ትሬድ ኮፊ ኢንክሎግራም እና ሌበር ሀወር አለ። እዚህ ጋር ደግሞ ክሎዝ ያርድስ ሌበር ሀወር አለ። እንዲሁም ስፔሻላይዜሽን አለ፣ ትሬድ አለ፣ አፍተር ትሬድ እና ጌንስ ፍሮም ትሬድ ከንግዱ የተገኘውና ከንግድ በኋላ ያለው አለ ማለት ነው። ቢፎር ከንግድ በፊት ማለት ነው በኢትዮጵያ 4 ነበረ፣ እንዲሁም በቻይና ደግሞ 1 ነበር ማለት ነው። በክሎዝ ላይ ደግሞ 2 ነበር፣ 2 ያርድ ኦፍ ክሎዝ ነበር በሌበር ሀወሩ እና በክሎዝ ያርዱ ነው የሚቀመጠው። በቻይና ደግሞ 5 ያርድ ኦፍ ክሎዝ ነበር። ትሬድ ንግድ ላይ ማለት ነው በኮፊ ላይ 8 ኪሎግራም ኮፊ ይሆናል ኢትዮጵያ ላይ ማለት ነው። የቻይና ላይ 0 ነበር። ከዛ ክሎዙ ላይ 0 ይመጣል። ከዛ በኋላ በቻይና ላይ ደግሞ 10 ይሆናል ማለት ነው ንግዱ ላይ። አፍተር ትሬድ ከንግድ በኋላ ማለት ነው ኮፊ ሴል 4 ኪሎግራም ይሸጣል ማለት ነው። በዚህም ማለት ነው
ቻይና ኦልሞስት ባይ 4 አራቱን ትገዛለች ማለት ነው። ክሎዝ ደግሞ ኢትዮጵያ አራቱን ትገዛለች፣ ቻይና ደግሞ አራቱን ትሸጣለች ማለት ነው። ከዛ ከንግድ በኋላ 4 ይቀራል በኮፊ ደረጃ፣ ምክንያቱም መጀመሪያ 8 ነበር። ከዛ 4 ይቀራል ማለት ነው፣ ምክንያቱም 4 ተሽጧል። ከዛ በኋላ የቻይናም እንዲሁ 4 ይሆናል ማለት ነው፣ ምክንያቱም ኦልሬዲ ስለገዛች ማለት ነው። የክሎዙ ደግሞ እዚህ ጋር 4 ይሆናል። ከዛ በኋላ እዚህ ጋር 6 ይሆናል። በፊት 10 ነበረ፣ 10 ያርድ ኦፍ ክሎዝ ነበር። 4ቱ ሲሸጥ 6 ይቀራል ማለት ነው። ጌንስ ፍሮም ትሬድ ከንግድ የተገኘው ደግሞ ኮፊስ 0 ይሆናል። በዚህ በኩል ቻይና በኩል ደግሞ 3 ይሆናል ማለት ነው፣ ምክንያቱም ኦልሬዲ ገዝታ ስለሆነ። ክሎዝ ደግሞ 2 ይሆናል፣ ምክንያቱም ኢትዮጵያ ከቻይና ስለገዛች ኤክስቼንጅ ስላደረገች ማለት ነው። ቶታል ጌንስ ዲው ቱ ትሬድ ቶታል ጌናቸው ደግሞ 2 እና እንዲሁም ደግሞ 4 ይሆናል ማለት ነው በቻይና እና በኢትዮጵያ መካከል። ሊሚቴሽን ኦፍ ደ ቲዮሪ በቲዮሪ ላይ ያለው የተለያዩ ሊሚቴሽኖችን የሚገድቡትን ነገሮች ደግሞ በዚህ እንመለከታለን። ደ ቲዮሪ ኦፍ አብሶሉት አድቫንቴጅ ኢዝ ኖት ዊዛውት ፕሮብሌምስ። የአብሶሉት አድቫንቴጅ ቲዮሪ ማለት ነው ከችግር ያመለጠ ወይም ደግሞ ከችግር የወጣ አይደለም። ዴር አር አትሊስት 2 ሜጀር ዊክነስ ኢን ስሚዝ አናሊሲስ ኦፍ ኢንተርናሽናል ትሬድ። ቢያንስ ማለት ነው አትሊስት ዋና የሚባሉ 2 ዊክነሶች ድክመቶች አሉ በስሚዝ ኢንተርናሽናል ትሬድ ላይ ያለው አናሊሲስ ላይ። የመጀመሪያው ፈርስት the initial assumption that labor is the only factor of production in that it is homogeneous could be challenged. የመጀመሪያው ኢኒሻል አሰምሽን ላይ ያስቀመጠው ማለት ነው ሌበር ወይም ደግሞ የሰው ኃይል ማለት ነው የፋክተር ኦፍ ፕሮዳክሽን ኦንሊ ወይም ደግሞ በማምረት ሂደት ውስጥ የምንጠቀመው የሰው ኃይል ነው ቢለው በጣም ከባድ ያደርገዋል። ወይም ደግሞ ኦንሊ የምትለዋ አሰምሽን ከባድ ያደርገዋል እና ሆሞጂነስ ወይም ደግሞ that's it's homogeneous could be challenged homogeneous ተመሳሳይ ነው የሚለው ሄትሮ ከሆነ የተለያየ ነው፣ ሆሞ ከሆነ ተመሳሳይ could be challenged ከባድ እንዲሆን ያደርገዋል። labor may not be the only factor of production and it is not of the same quality in the two countries. የሰው ኃይልም ማለት ነው ኖት ኦንሊ ብቸኛው ሊሆን አይችልም ፋክተር ኦፍ ፕሮዳክሽን እና ደግሞ ተመሳሳይ የሆነ ኳሊቲም ሊኖራቸው አይችልም በሁለቱ ሀገራት ላይ። however it should be underlined that rejecting the assumption does not necessarily imply rejecting the law of absolute advantage. ነገር ግን አንደርላይን ይደረግ ይገባል ማለት ነው የዚህ አሰምሽን ነሰሰርሊ ኢምፕላይ የሚያደርግ የላው ኦፍ አብሶሉት አድቫንቴጅን የሚቃወም ማለት ነው። ሰከንድ ስሚዝ ኮንሰፕት ኦፍ አብሶሉት አድቫንቴጅ ኤክስፕሌንስ ኦንሊ a small part of the world trade such as those between developed and developing countries. ሁለተኛው ደግሞ የስሚዝ ኮንሰፕት ማለት ነው አብሶሉት አድቫንቴጅ ኤክስፕሌን የሚያደርገው የሚገልጸው ስሞል ፓርት ኦፍ ዘ ወርልድ ትሬድ ወይም ደግሞ ጥቂት የሚባለውን የንግድ የዓለማችንን ንግድ ነው። ለምሳሌ ማለት ነው በአደጉትና እንዲሁም ደግሞ በማደግ ላይ ባሉ ሀገራት መካከል most of the world trade especially trade among developed countries cannot be explained by absolute advantage. ለምሳሌ በአብዛኛው የዓለም ንግድ ላይ ያለው በዋናነት ማለት ነው በአደጉት ሀገራት መካከል የሚደረግ ንግድን በዚህ በአብሶሉት አድቫንቴጅ ላይ cannot be explained የሚገለጽ አይደለም፣ አልተገለጸም። Finally, the principle of absolute advantage does not show what will happen if one country has an absolute advantage in the production of both goods. በመጨረሻም ማለት ነው የአብሶሉት አድቫንቴጅ ፕሪንሲፕል ማለት ነው አንድ ካንትሪ አብሶሉት አድቫንቴጅ in the production of both goods በሁለቱም ጥሬ ዕቃዎች ላይ አብሶሉት አድቫንቴጅ ቢኖራቸው ምን ይፈጠራል የሚለውን የሚያሳይ አይደለም። doesn't show what will happen ምን ይፈጠራል የሚለውን አያሳይም አንድ ሀገር በሁለቱም ጥሬ ዕቃዎች ላይ አብሶሉት አድቫንቴጅ ቢኖራቸው። This task was left to David Ricardo, a British economist, to formulate the principle of comparative advantage, sometimes referred to as the principle of comparative costs. የታስክ የክንውንም ማለት ነው ወደ ዴቪድ ሪካርዶ የብሪቲሽ ኢኮኖሚስት የነበረ ላይ የሚሄድ የሌፍት ለሱ የተተወ ሲሆን ይህም የፕሪንሲፕልስ ኦፍ ኮምፓራቲቭ አድቫንቴጅን ፎርሙሌት ያደረገ የብሪቲሽ ኢኮኖሚስት ነበር። ይህም ሰምታይምስ አንዳንድ ጊዜ ፕሪንሲፕልስ ኦፍ ኮምፓራቲቭ ኮስትን በመባል የሚታወቅ ነበር። That's all about today's lesson. የዛሬው ሌሰን ይህንን መሰል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ።